ብዙ ሰዎችን የሚያጠቃው የጨጓራ ባክቴሪያ ምንድነው? ለመሆኑ የጨጓራ ባክቴሪያ ህመም ምልክቶቹ ምንድን ናቸው? አንድ ሰው የጨጓራ ባክቴሪያ በሚኖርበት ጊዜ የሚያያቸው ምልክቶች ምን ናቸው? እንዲሁም የጨጓራ ባክቴሪያ እንዴት ሊይዘን ወይም ደግሞ ከየት ሊያገኘን ይችላል? እንዲሁም በመጨረሻም ደግሞ ህክምናውስ ምን ይመስላል የሚለውን ዛሬ በዚህ ቪዲዮ የማጋራችሁ ይሆናል ማለት ነው። ይህንን ቪዲዮ ሼር እና ላይክ ማድረግ እንዳይረሳ። እንግዲህ የጨጓራ ባክቴሪያ ሄሊኮባክተር ፓይሎሪ የምንለው የተለያዩ ምልክቶች ሊያስከትል ይችላል። አንዳንዶቹ የተለመዱ ሲሆኑ ሌሎቹ ደግሞ ከባድ ሊሆኑ ይችላሉ። እንደ አጠቃላይ ግን የጨጓራ ባክቴሪያ ህመም ምልክቶች የሚከተሉት ናቸው። የመጀመሪያው የሆድ ህመም ነው። በተለይ በባዶ ሆድ ጊዜ የሚሰማ ከፍተኛ ህመም መኖር፣ እንዲሁም የሆድ መነፋት እንዲከሰት ያደርጋል። ጋዝ የመሰብሰብ ስሜት እንዲኖር ያደርጋል። ሌላው ማቃጠል ነው። በተለይ በደረት አካባቢ የሚሰማ የማቃጠል ስሜት እንዲሰማን ያደርጋል። ሌላው ማቅለሽለሽና ማስታወክ ነው። በተለይ ከምግብ በኋላ ይሄ ነገር እንዲከሰት ይሆናል ማለት ነው። ሌላው የምግብ ፍላጎት መቀነስ ነው። በተለይ ምግብ ለመመገብ ፍላጎት ማጣት እንዲከሰት ያደርጋል። እንዲሁም የክብደት መቀነስ፣ ያለምንም ምክንያት ክብደታችን ይቀንሳል። እንዲሁም የሰገራ ቀለም ለውጥ ይኖራል። ጥቁር ወይንም ደግሞ ደም የቀላቀለ ሰገራ እንድናይ ያደርጋል ማለት ነው። እንግዲህ አሁን እነዚህ ከላይ የጠቀስኳቸው የጨጓራ ባክቴሪያ በሚኖርበት ጊዜ የሚታዩ ምልክቶች ናቸው ማለት ነው። እነዚህ ምልክቶች ስታዩ በአፋጣኝ ህክምና መሄድ ያስፈልጋል። ሁለተኛው የጨጓራ ባክቴሪያ እንዴት ሊይዘን ይችላል? ለመሆኑ የጨጓራ ባክቴሪያ እንዴት ነው ሊያገኘን የሚችለው? የመጀመሪያው የተበከለ ምግብና ውሃ በምንጠቀምበት ጊዜ ነው። በተለይ በበሽታ የተበከለ ምግብ ወይም ደግሞ ውሃ በምንጠቀምበት ጊዜ ይሄ የጨጓራ ባክቴሪያ እንዲይዘን ያደርጋል። ሌላው የቅርብ ግንኙነት ነው። በተለይ የቅርብ ግንኙነት የምንለው በበሽታው ከተያዘ ሰው ጋር በቅርብ ግንኙነት ሲኖር፣ ለምሳሌ ምራቅ በመለዋወጥ በመሳሳም የመሳሰሉት፣ ፈሳሽ በመጋራት የመሳሰሉት፣ ይሄ በሽታው የሚተላለፍበት አንደኛው መንገድ ነው ማለት ነው። ሌላው ንጽህና ጉድለት ነው። በተለይ የንጽህና ጉድለት በሚኖርበት ጊዜ እጅን በአግባቡ አለመታጠብ፣ በተለይ ከሽንት ቤት ስንወጣ ሊሆን ይችላል፣ ወይም ደግሞ ከውጭ ስንገባ ሊሆን ይችላል። በተለያየ ጊዜ እጅን በአግባቡ ሳንታጠብ ምግብ በምንመገብበት ጊዜ እጃችን ላይ ያሉ ባክቴሪያዎች ወደ ውስጥ በመግባት ይህን የጨጓራ ባክቴሪያ እንዲፈጠር ምክንያት ይሆናሉ ማለት ነው። ሌላው የምግብ ዝግጅት ነው። በተለይ ያልተጣራ ምግብ ማዘጋጀት ወይም ደግሞ ንጽህናው ያልተጠበቀ ምግብን በሚዘጋጅበት ጊዜ ይሄ የጨጓራ ባክቴሪያ እንዲይዘን ያደርጋል ማለት ነው። እንግዲህ አሁን የነገርኳቸው እነዚህ የጨጓራ ባክቴሪያ በዋነኝነት የሚተላለፍባቸው ወይም ደግሞ የጨጓራ ባክቴሪያ እንዲይዘን የሚያደርጉ ዋና ዋና ምክንያቶች ናቸው ማለት ነው። ሌላው እንግዲህ ህክምናው ነው። ለመሆኑ ህክምናው ምን ይመስላል? የጨጓራ ባክቴሪያ ህክምና በአብዛኛው አንቲባዮቲክስን ያጠቃልላል። እንዲሁም ደግሞ ዶክተር ሁለት ወይም ደግሞ ከዚያ በላይ አንቲባዮቲክን ሊያዝ ይችላል። ከነዚህም በተጨማሪ የሆድ አሲድን የሚቀንሱ መድኃኒቶችም በዶክተር ከምርመራ በኋላ ሊታዘዙ ይችላሉ ማለት ነው። ስለዚህ ህክምናው ይህን ይመስላል። በአጠቃላይ ከላይ ያያችሁትን ምልክት ወይም ደግሞ የጨጓራ ባክቴሪያ ምልክት ያልኳቸውን ምልክቶቹን ካስተዋላችሁ ይህንን ወደ ህክምና ተቋም በመሄድ መድኃኒቶቹን በመጠቀም ስር ሳይሰድ በጊዜ ህመሙን ማስታገስ ይቻላል ማለት ነው። እንደ ጠቅላላ እንደ ማስታወሻ ግን ከላይ የተጠቀሱት ምልክቶች ካለባችሁ ወደ አሁኑ የሚመከረው ምንድነው? ወደ ህክምና ተቋም በመሄድ ምርመራ ማድረግ ነው። እንዲሁም ደግሞ በምንም አይነት ሁኔታ በራሳችሁ መድኃኒት ገዝታችሁ መውሰድ አይጠበቅባችሁም። የጨጓራ አለብኝ ወይም ደግሞ ፋርማሲ ሄዳችሁ የጨጓራ መድኃኒት ብላችሁ ገዝታችሁ መጠቀም የለባችሁም። ተመርምራችሁ በሐኪም ትእዛዝ ነው መድኃኒቶቹ መወሰድ ያለባቸው። ምክንያቱም ከሐኪም ትእዛዝ ውጭ የምትወስዳቸው መድኃኒቶች የተለያየ ሳይድ ኢፌክት ስለሚኖራቸው የባስ ጨጓራችሁን ሊጎዱ ይችላሉ። እንደ ኩላሊት አይነት እንዲሁም እንደ ጉበታችን ብዙ የሰውነታችን ክፍሎች ሊጎዱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው እንግዲህ የግል ንጽህና አጠባበቅን መጠበቅ ነው። በጣም አስፈላጊው እና ትልቁ ነገር ይሄ ነው። የምንመገብባቸው ዕቃዎች በደንብ ንጹህ መሆን አለባቸው። የምግብ አዘጋጀታችን ንጹህ መሆን አለበት። እጃችንን በስነስርዓት መታጠብ አለብን። የትኛውንም ነገር ስንነካ እጃችን ባክቴሪያ አለው። በነገራችን ላይ ከሰውነታችን ውስጥ ብዙ ባክቴሪያዎችን የሚይዘው እጃችን ነው። ምክንያቱም ሰው ሰላም እንላለን፣ ፀጉራችንን እናካለን፣ አፍንጫችንን እንጎረጉራለን፣ እግራችንን እነካለን፣ ካልስ እናወልቃለን። ብዙ ነገር ስለምንነካ እጃችን ከባክቴሪያ የጸዳ ስለማይሆን በምንበላበት ጊዜ ነው እንግዲህ እነዚህ ባክቴሪያዎች ወደ ውስጥ በመግባት የጨጓራ ባክቴሪያ እንዲፈጠር የሚያደርጉትና የግል ንጽህና በደንብ መጠበቅ፣ እጅን በስነ ስርዓት መታጠብ ያስፈልጋል ማለት ነው።
የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች ይህንን ቪዲዮ ላይክ እና ሼር ብታደርጉት ደስ ይለኛል። እንዲሁም ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ እንደዚህ አይነት መሰል የጤና መረጃዎችን እንድትከታተሉ እጋብዛለሁ። እንግዲህ ለዛሬ ብታዳምጡት ያልኩት የጨጓራ ባክቴሪያ በተመለከተ ይሄ ነበረ። ነገ በሌላ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።